ሰላም ፋሚሊ እንዴት ናችሁ? ዛሬም እንደተለመደው ተከታዩን ቪዲዮ ፓርት 2 ቪዲዮን ይዤላችሁ ተመልሻለሁኝ። ከባለፈው የቀጠለው ቪዲዮ ነው ይሄኛው የሚሆነው። ሪሚዲያል 2017 ሞዴልን እየሰራን ነበር የኬሚስትሪ አንደኛ ፓርት ላይ እስከ 26ኛ ያሉትን ጥያቄዎች አይተን አቋርጠን ነበር። አሁን ደግሞ ከ27 ጀምሮ ያሉትን ጥያቄዎች የምንሰራበትን እንጀምራለን ማለት ነው። ከመጀመራችን ቪዲዮውን በፊት ግን ሁሌም እንደምናደርገው ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ በማድረግ ላይክ ያላደረጋችሁ ላይክ በማድረግ እኛን ያበረታታችሁ እንጀምራለን ማለት ነው ቪዲዮአችንን። ሼር ደግሞ ለጓደኞቻችሁ በማድረግ ታደርሷቸው እነሱም ተጠቃሚ ይሆናሉ ማለት ነው የሚሆነው። ኮሜንት ሴክሽን ላይ ባለፉትም ጥያቄዎች በእነዚህም አሁን በመሰራላችሁ ቪዲዮ ላይ ማንኛውም አይነት ሀሳብ አስተያየት ጥያቄ ካላችሁ ብጽፉልኝ በዛ መሰረት ሪስፖንድ የማደርግ ይሆናል። ኮሜንት ሴክሽናችን ላይ ዲስክሪፕሽን ሴክሽናችን ላይ ያስቀመጥኩላችሁ ሊንክ አለ። ያን ሊንክ በመጫን ቴሌግራማችን ያልተቀላቀላችሁም ልጆች ብትቀላቀሉ ከዚህ የተሻለ ሞር ኢንፎርሜሽኖች የምታገኙበት መንገድ ነው ያለው። ሰው እንድትቀላቀሉ ሪኮመንድ አደርጋችኋለሁኝ። አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። ቀጥታ ወደ ጥያቄዎች እንገባለን። 27ኛ ላይ ነበር ያቆምነው። 27ኛ የሚለው which one of the following element is most likely to form positive ion? ፖዚቲቭ አይንን most likely ፎርም የሚያደርገው ከነዚህ መካከል የትኛው ነው? it is potassium አይደለ? ፖታሺየም የሚለው ትክክለኛ መልሳችን የሚሆን ይሆናል። ፖታሺየም ይሄ ምንድነው? ሜታል ነው አይደለ? ሜታል ምንድነው ያላቸው? ፊው ቫለንስ ኤሌክትሮን ያላቸውና ፕሪፈር የሚያደርጉት ምንድነው? ቱ ሉዝ ለማድረግ ነው ፕሪፈር የሚያደርጉት። ምን ለመሆን? ስቴብል ፖዚቲቭ አዮን ለመሆን ማለት ነው። ሉዝ አድርገው ስቴብል የሚሆኑበት እንትን ያለው ይሄኛው ለዚህ ሞስት ላይክሊ ፎርም ፖዚቲቭ አዮን ለሚለው ፖታሺየም የሚለው ትክክለኛ መልሳችን ይሆናል። የ27ኛ ጥያቄ 28ኛ which element is group 17 typically which element in group 17 typically form አናየንን ፎርም የሚያደርገው ከ17 ግሩፕ ላይ ካሉት መካከል አናየንን ፎርም የሚያደርገው የትኛው ነው የሚለን ሃሎጂን የሚባሉት ይሆናሉ ማለት ነው። ሃሎጂን የሚባሉት ምን ይሆናሉ ማለት እና ግሩፕ 17 ኤሌመንቶች እነዚህ እነ ፍሎሪን፣ ክሎሪን፣ ብሮሚን የሚባሉ አዮዲን ሃሎጂን በመባል ነው በሌላ ስማቸው የሚታወቁት አይደለ? እነዚህ ሃሎጂን በመባል ይታወቃሉና ምንድነው የሚፈልጉት? አንድ ኤሌክትሮን ነው የሚፈልጉት። ምን ለመሆን? ስቴብል ለመሆን እና ኢዝሊ ምን ያደርጋሉ? ሙቭ ያደርጋሉ። አየን ኔጌቲቭ አየንን ፎርም ያደርጋሉ ማለት ነው። ኔጌቲቭ አየንን ፎርም ያደርጋሉ ወይም አናየን የምንለውን ነገር ፎርም ያደርጋሉ ማለት ነው። ሃው ዱ ኖብል ጋዝ ኤግዚስት ኢን ኔቸር ይለናል። 29ኛው ጥያቄ ኖብል ጋዞች ኤግዚስት የሚያደርጉት ስቴብል እንደሆነ ነን ሪአክቲቭ አተም ነው አይደለ? ነን ሪአክቲቭ ስቴብል የሆኑ ነን ሪአክቲቭ አተሞች ሆነው ነው እና እነዚህ ኖብል ጋዞች ፉል የሆነ አውተር ሼል አላቸው አይደለ? ፉል የሆነ አውተር ሼል አላቸው። ምን ያደርጋቸዋል? ይሄ ፎርማቸው ስቴብል እንዲሆኑ ያደርጋቸዋል። ስቴብል እንዲሆኑ ያደርጋቸዋል። ነን ሪአክቲቭም ናቸው ማለት ነው። እነዚህ ኖብል ጋዝ የምንላቸው ስቴብል ነን ሪአክቲቭ አተም አድርጋቸው እንትን ይላሉ ማለት ነው። which rule describe how to fill orbitals with electron within the subshell to maximize the number of unpaired electron? የትኛው እንትን ነው ሩል ነው ዲስክራይብ የሚያደርገው? ይሄን ሃንድስ ሩል የሚባለው ነው። ሃንድስ ሩል ምን ያደርጋል? how to fill orbital with electron within the subshell to maximize the number of unpaired electron የሚባለውን ዲስክራይብ የሚያደርገው ሃንድስ ሩል የሚባለው ታይፕ ኦፍ ሩል ነው የሚሆነው። 31ኛው what is the nature of force holding ions together in ionic bond? ionic bond ላይ ምንድነው የትኛው ነው ሆልድ የሚያደርጋቸው ነው የሚለን? ይሄ ኤሌክትሮስታቲክ አትራክሽን የሚባለው ነውና በፖዚቲቭሊ ቻርጅድ የሆኑ አዮኖች አሉ። በእነሱ ኔጌቲቭ ኤንድ ፖዚቲቭ ቻርጅድ በሆኑ አዮኖች መካከል ምንድነው ቻርጅድ በሆኑ እንትኖች መካከል ያለ ኤሌክትሮስታቲክ አትራክሽን ነው እነዚህን ሆልድ የሚያደርጋቸው አዮኒክ ቦንዶችን ሆልድ የሚያደርጋቸው የሚባሉ አዮኒክ ቦንዶች ቤዚካሊ ምንድናቸው? በጣም ስትሮንግ ማግኔቲክ ፑሊንግ ያላቸው ናቸው አይደለ? ስትሮንግ ማግኔቲክ ፑሊንግ ወይም መሳሳብ ያለባቸው ናቸው ቢትዊን ምን በፖዚቲቭ ኤንድ ኔጌቲቭ አዮኖች መካከል ማለት ነው። ፖዚቲቭሊ ቻርጅድ በሆኑ አዮኖች መካከል ያለ ኤሌክትሮስታቲክ ወይም ስትሮንግ አትራክሽን ይሆናል ማለት ነው የሚሆነው። 32ኛው which of the following is typical property of ionic compound? የአዮኒክ ኮምፓውንድ ቲፒካል ፕሮፐርቲ የሆነው የትኛው ነው? they are hard ናቸው። ሃርድ ቢሆኑም ግን ምንም ያህል ብሪትል ናቸው። ኢዚሊ ብሬክ ላይ ሆኑ የሚችሉ ናቸው። ክሪስታላይን ሶሊድ ይሆናሉ ማለት ነው። ክሪስታላይን ሶሊድ ይሆናሉ ማለት ነው። እነዚህ አዮኒክ ኮምፓውንዶች በጣም ስትሮንግ የሆነ እንትን ነው ያላቸው። ግሪድ ላይክ የሆነ ስትራክቸር ነው ያላቸው። ኦፍ አዮን ነው ያላቸው እነዚህ አዮኒክ ኮምፓውንድ የምንላቸው ማለት ነው። ዲስ ኮምፓውንዶች በጣም ታፍ ናቸው፣ በጣም ስትሮንግ ናቸው። ግን ሻተር ሊሆኑ ይችላሉ። በሃርድ በደንብ ከመታናቸው ሻተር ሊሆኑ
እንደሚችሉ ብሪትል ሊያደርጉ ሊሰባበሩ እንደሚችሉ ነው የሚያሳየን። ሰው ዳይ አር ሃርድ ብሪትል ክሪስታላይን ሶሊድ የሚለው ትክክለኛ መልሳችን ነው። 33ኛ the crystal structure in ionic compound is due to crystal structure እንዲኖራቸው ያደረገው አዮኒክ ኮምፓውንዶች ምንድን ነው? ሶ ኤሌክትሮስታቲክ አትራክሽን ነው አይደለ? ኤሌክትሮስታቲክ አትራክሽናቸው ነው ይሄ ክሪስታል ስትራክቸር እንዲኖራቸው ያደረገው ማለት ነው። ሶ በእነዚህ በአዮኖቹ መካከል ያለው በኦፖዚት አዮኖቹ መካከል ያለው አትራክሽን ክሪስታል ስትራክቸር እንዲኖራቸው ያደረገ የሚሆነው 34ኛ which of the following is polar covalent bond ከነዚህ መካከል ፖላር የሆነው የትኛው ነው? ፖላር የሆነው የትኛው ነው? ሶ ይሄኛው ቢ ላይ ያለው መልሳችን ትክክለኛ መልሳችን የሚሆን ይሆናል ማለት ነው። ኦክሲጅን እና ሃይድሮጅን የሚለው ሰው ፖላሪቲ መች ነው ሀፕን የሚያደርገው? ሁለት ዲፍረንት የሆኑ አተሞች ምን ሲያደርጉ አንኢቭንሊ እኩል ያልሆነ ኤሌክትሮንን ሼር በሚያደርጉ ሰዓት ነው አይደል? ፖላሪቲ የሚባለው ነገር ሀፕን የሚያደርገው። ሶ ኦክሲጅን ምንድን ነው ማች የሆነ በጣም እንትንን ኤሌክትሮንን ምን ያደርጋል? ከሃይድሮጅን ይወስዳል ማለት ነው። በጣም ይወስዳል ማለት ነው። ሶ ይሄ ፖላሪቲ የምንለውም ነገር ሀፕን የሚያደርገው አንኢቭንሊ ዲስትሪቢዩሽን ኦፍ ኤሌክትሮን ነው ካልን ይሄን በደንብ የሚነግረን መልሳችን የሚሆነው እዚህ ቢ ላይ ያለው ትክክለኛ መልሳችን የሚሆን ይሆናል። 35ኛው ዋት ዲተርማይንስ ፖላሪቲ ኦፍ ኮቫለንት ቦንድ የኮቫለንት ቦንድን ፖላሪቲ ዲተርማይን የሚያደርገው ምንድን ነው የሚለን የሚሆነው የኛው ጥያቄ ደግሞ ሶ ኤሌክትሮኔጌቲቪቲ ዲፍረንሳቸው ነው። ኤሌክትሮኔጋቲቭ ዲፍረንስ ቢትዊን ዘ አተም የሚለው ነው። ይሄ ፖላሪቲውን እንዳልኳቸው ከላይ ምንድን ነው ብያቸዋለሁ። ፖላሪቲ ዲፍረንስ ነው። አንኢቨንሊ ዲስትሪቢዩሽን ኦፍ ኤሌክትሮን ብያቸው ነበር አይደል? ኤሌክትሮንን ሼር ሲያደርጉ እኩል አይደለም። አንዱ በጣም አትራክት የሚያደርግ ይሆናል፣ አንዱ ወይ ስቴብል ይሆናል፣ ወይ ደግሞ ዝም ብሎ የሚሰጥ ይሆናል ምናምን አይደለም። ሶ ያን ሀሳብ ነው የሚያወራል። ሶ ኤሌክትሮኔጋቲቪቲ ዲፍረንስ ቢትዊን አተም የሚለው ትክክለኛ ነው። ፖላሪቲን ሪፈር የሚያደርገው ወይም ዲተርማይን የሚያደርገው ይሄን ይሆናል ማለት ነው። ይሄን ይሆናል ማለት ነው የሚሆነው። ሶ ቢ ነው መልሳችን። የ35ኛ ደግሞ ኢን ሜታሊክ ቦንድ ቫለንስ ኤሌክትሮኖች ምንድን ናቸው ነው የሚለን። ይሄ ቫለንስ ኤሌክትሮኖች ሜታሊክ ቦንዶች ላይ ምንድን ናቸው? ዲኮሎናይዝድ ዊዝ ዘ ሲ ኦፍ ኤሌክትሮን የሚለው ነው የሚሆነው ማለት ነው። እና እነዚህ ኢን ሜታልስ አውተር ኤሌክትሮንስ አር አታችድ አይደሉም ማለት ነው። አውተር ኤሌክትሮኖች አታች አይደሉም፣ ምንም ከምንም አተም ጋር አታች አይደሉም። ሰው ፍሪሊ ፍሎ የሚያደርጉ ይሆናሉ እነዚህ ኤሌክትሮኖች ማለት አታች ስላልሆኑ ፍሪሊ ፍሎ የሚያደርጉ ይሆናሉ ማለት ነው። አራውንድ ኦል ኒውክለሶች ሜታል ኒውክለሶች ማለት ነው which is why metals conduct ኤሌክትሪሲቲ ኮንዳክት የሚያደርጉበትም በዚህ ምክንያት ነው። ፍሪሊ እነዚህ ኤሌክትሮኖች ሙቭ ስለሚያደርጉ ይሆናል ማለት ነው። ሶ ዲኮሎናይዝድ ነው ዊዝ ሲ ኦፍ ኤሌክትሮን በጣም ብዙ የሆነ ኤሌክትሮኖች ዲኮሎናይዝድ አድርገው የሚገኙበት እንትን የሚያሳየን ቫለንስ ኤሌክትሮን የምንለው ሜታሊክ ቦንዶች ላይ ማለት ነው። ሶ 37ኛ which of the following is best describe the metallic bond ሜታሊክ ቦንድን በደንብ ዲስክራይብ የሚያደርገው የትኛው ነው ከነዚህ መካከል ነው የሚለን። ሶ ዲኮሎናይዝድ ኤሌክትሮን አይደለ? ከላይ እንዳየ ነው ዲኮሎናይዝድ ኤሌክትሮን ሆልዲንግ ኒውክለስ ቱጌዘር ነው አይደለ? ሶ ከላይ እንደነገርኳችሁ ሜታሎች ላይ አውተር ኤሌክትሮኖች አታችድ አይደሉም፣ ከምንም ጋር አታችድ አይደሉም። ፍሎ ያደርጋሉ፣ ኢዝሊ ፍሎ የሚያደርጉ ፍሪሊ ፍሎ የሚያደርጉ ነገሮች ናቸው ማለት ነው። ሶ በዚህ ምክንያት ነው ኤሌክትሪሲቲም እንትን እንደሚል አይተን ነበር አይደለ? ሶ ዲኮሎናይዝድ የሆኑ ናቸው ኤሌክትሮኖች ኒውክለሱን ሆልድ ቱጌዘር ያደርጉት የያዙት ይሆናል ማለት ነው። ቤስት ሜታሊክ ቦንድን ቤስትሊ በደንብ ዲስክራይብ የሚያደርግልን ይሄ ነው። ሲ ላይ ያለው መልሳችን የሚሆን ይሆናል ማለት ነው። ፍሪሊ ሙቪንግ የሆኑ ኔጌቲቭ ቻርጅድ ኤሌክትሮኖች እንደ ግሉ ሆነው አጣብቀው የሚይዙት ሆልድ የሚያደርጉት ይሆናሉ ማለት ነው። ኒውክለሱን እንዳይንቀሳቀስ አድርገው ፍሪሊ ሙቭ የሚያደርጉት ኔጌቲቭ ኤሌክትሮኖች ሆልድ የሚያደርጉት ይሆናል። ያን የሚነግረን ዲኮሎናይዝድ ኤሌክትሮንስ ምን ያደርጋሉ? ሆልድ ያደርጉታል፣ ኒውክለሱን ሆልድ ያደርጉታል የሚለውን የሚያሳየን ይሆናል። ዋት ኢዝ ቦንድ ሌንግዝ ይለናል። 38ኛ ጥያቄ ደግሞ ቦንድ ሌንግዝ ምንድነው? ቦንድ ሌንግዝ ዲስታንስ ነው አይደለ? ቢትዊን በኒውክላይ ኦፍ ቱ ቦንድ በሁለት ቦንድ ባደረጉ አተሞች መካከል በኒውክላያቸው መካከል ያለው ዲስታንስ ነው። ይሄ ቦንድ ሌንግዝ የምንለው የሚሆነው ሰው ትክክለኛ መልሳችን እሱ ነው። 39ኛ ዋት ኢዝ ሪሌሽንሺፕ ቢትዊን ቦንድ ስትሪንግዝ ኤንድ ቦንድ ሌንግዝ ይለናል። ይሄኛው 39ኛ ጥያቄ ደግሞ ስትሮንግ ቦንድስ አር ሾርተር ዛን ዊክ ቦንድስ የሚለው ነው የሚሆነው ማለት ነው። ስትሮንግ ቦንድስ አር
ሾርተር ዛን ዊክ ቦንድስ የሚለው ትክክለኛ መልሳችን የሚሆነው ሶ ዘ ስትሮንገር ፑል ቢትዊን ቱ አተምስ ክሎዘር ዜ አር ድራውን ቱ ኢች አዘር የሚለው ማለት ስትሮንገር ፑል በኖረው ቁጥር ምን ይሆናሉ? ክሎዝሊ ይሳሳባሉ፣ ድራውን ኢች አዘር ይሆናሉ። ዜርፎር ምን ይኖራል? ትሪፕል ቦንዶች ላይ በጣም ስትሮንግ ናቸው፣ በጣም ስትሮንግም በተጨማሪ ደግሞ ሾርትም ይሆናሉ። ሾርት የሆኑ ሲንግል ቦንዶች ይሆናሉ ማለት ነው። ያን የሚያሳየን የስትሮንግ ቦንድ ሳር ሾርተን ዛር ዊክ ቦንዶች የሚለው ዊክ ቦንድስ የሚለው ነው። ይሄ በቦንድ ስትሪንግዝ እና በቦንድ ሌንግዝ መካከል ያለው ሪሌሽንሽፕ ይሄ ነው የሚሆነው። ኤ ላይ ያለው መልሳችን ነው የሚሆነው። 40ኛ which of the following correctly represent general decreasing order of bond strengths የቦንድ ስትሪንግዝ ከየትኛው ስትሪንግዝ እንትን ይላል እና ዲክሪዝ እያደረገ የሚሄደው የትኛው ነው የሚለን ሰው ይሄ አዮኒክ ብሎ እንትን የሚለው ይሆናል ማለት ነው። አዮኒክ ኮቫለንት ኤንድ ሜታሊክ እያለ እንትን የሚለው ይሆናል ማለት ነው እና ይሄ አዮኒኩ ከኮቫለንቱ በላይ ስትሮንገር ነው። ኮቫለንቱ ደግሞ ከሜታሊኩ በላይ ስትሮንገር ነው። ይሄን ነው እያሳየን ዲክሪዚንግ ኦርደር ብሎ እያሳየን ያለው። ይሄ ላይ ያለው ትክክለኛ መልሳችን የሚሆን ይሆናል። 41ኛ ደግሞ ኢፍ ኤሌክትሮኔጋቲቪቲ ዲፍረንስ ቢትዊን ቱ አተም ኢዝ ላርጅ ዘ ቦንድ ኢዝ ላይክሊ ምንድን ነው የሚሆነው? አዮኒክ ቦንድ ነው የሚሆነው። ኤሌክትሮኔጋቲቪቲያቸው በጣም ዲፍረንስ በኖረ ቁጥር ምንድነው ምን የመሆን እድል እየፈጠረ ነው የሚሄደው አተሞቹ ላይ አዮኒክ ቦንድ የመሆን እድላቸው እንትን እያለ ነው የሚሄደው ማለት ነው። ሶ ላርጅ ኤሌክትሮኔጋቲቪቲ ዲፍረንስ ማለት ምንድነው? ዋን አተም ምን ያደርገዋል? ፑል ያደርገዋል ኤሌክትሮኑን ማለት ነው። ሶ ስትሮንግሊ ዛት ኢሴንሻሊ ትራንስፈር ያደርጋሉ ማለት ነው። ትራንስፈር ምኑን አየኑን ከአንዱ ወደ አንዱ አየኑን ትራንስፎርም የሚያደርጉበትና አዮኒክ ቦንድን ፎርም የሚያደርጉበት ስትሮንግ የሆነ ዲፍረንስ ኤሌክትሮኔጋቲቪቲያቸው ላይ ባለ ቁጥር ወደ አዮኒክ ቦንድ እንትን እያለን የምንሄድ ይሆናል። ሶ 42ኛው ዋት ኢዝ ቦንድ ዲፖል ይለናል። ቦንድ ዲፖል ምንድነው የሚል ነው የሚሆነው። ሶ ኢት ኢዝ ሴፓሬሽን ኦፍ ቻርጅ ዊዝን ኮቫለንት ቦንድ አይደለ? የሴፓሬሽን ኦፍ ቻርጅ ነው። በምን መካከል ያለ? በኮቫለንት ቦንድ መካከል ያለ እና ዳይፖል ኦከር የሚያደርገው ኢን ኮቫለንት ቦንድ እንዴት ነው? ዌር ኤሌክትሮንስ አር ሼርድ አንኢቨንሊ ሼር በሚያደርጉበት ሰዓት ነው እና ክሬቲንግ ምን ፓርሻሊ ፖዘቲቭ እና ፓርሻሊ ኔጌቲቭ ኢንድን ፎርም በሚያደርጉ ሰዓት ነው ይሄ ዳይፖል የሚባለው ኮቫለንት ላይ ኦከር የሚያደርግ የሚሆነው ማለት ነው። ኦከር የሚያደርገው ሰው ሴፓሬሽን ኦፍ ቻርጅ ዊዝ ኮቫለንት ቦንድ የሚለው ትክክለኛ መልሳችን የሚሆን ይሆናል። 43ኛ ዋት ኢዝ ዘ ሮል ኦፍ ሃይድሮጅን አየን ኢን ፎርሜሽን ኦፍ ሃይድሮኒየም አየን ይለናል። ይሄ 43ኛ ጥያቄያችን ደግሞ ሶ ቢ ላይ ያለው መልሳችን ነው። የታክሳስ አክሴፕተር ኦፍ አተም ነው። የአተሙ አክሴፕተር ነው። መጨረሻ ላይ አተሙን አክሴፕት የሚያደርገው ይሆናል ማለት ነው እና ሃይድሮጅን አየን ሀዝ ኖ ኤሌክትሮን ምንም ኤሌክትሮን የላቸውም አይደለ? አንድ ፕሮቶን እንዳላቸው አይተን ነበረ። ሶ ምንም አይነት ኤሌክትሮን የላቸውም እና ፍሮም ኦክሲጅን አተም ምን ያደርጋሉ? እኔ ወተር ላይ ምን ያደርጋሉ? እንትን አክሴፕት ያደርጋሉ ማለት ነው። ይሄን ኤሌክትሮን አክሴፕት የሚያደርጉ ይሆናል ማለት ነው። ሶ እንደምንድነው አክት የሚያደርጉት? እንደ አክሴፕተር ነው። አክሴፕተር አተም ነው አክት የሚያደርጉት ማለት ነው። አክት የሚያደርጉት ማለት ነው የሚሆነው እነዚህ ሃይድሮጅን አዮኖች። ሶ ይሄ ነው የሚፈጠረው እዚህ ጋር ማለት ነው። ሶ 44ኛ ደግሞ ምንድነው የሚለው? ታይፕ ኦፍ ቦንዲንግ ኢዝ ፕሬዘንት ኢን ኦዞን። ኦዞን ላይ ምን አይነት ታይፕ ኦፍ ቦንዲንግ ነው ፕሬዘንት የሚያደርገው? ኦዞን ላይ ኮኦርዲኔት ኮቫለንት ቦንዲንግ የሚባለው ነው እና ሁለት ኮቫለንት ቦንዶች ናቸው እና ኦዞን በጣም ሪዞናንት የሆነ ስትራክቸር ያለው ነው። እንደምናውቀው በጣም ሪዞናንት የሆነ ስትራክቸር ያለው ነው። ሶ ምን ስታንዳርድ የሆነ ኮቫለንት ቦንድ አለው እኛ የምናውቀው። እንደገና ደግሞ ምን አለው? ዋን ኮኦርዲኔት ኮቫለንት ቦንድ ያለው ይሆናል ማለት ነው። ዌር ይሄ እንትኑ ቦንዱን አያይዞ እንትን የሚልበት ማለት ነው። አያይዞ እንትን የሚልበት ማለት ነው። ሶ ዋን ኦክሲጅን ፕሮቫይድ ለኤሌክትሮኖችን ለሁለቱም ፕሮቫይድ የሚያደርግ ይሆናል ማለት ነው። ዋን ኦክሲጅን ለሁለቱም ፕሮቫይድ የሚያደርግ ይሆናል ማለት ነው የሚሆነው። ሶ ዛይ ምንድን ናቸው? ኮኦርዲኔት ኮቫለንት ቦንድ ናቸው እነዚህ ኦዞን ላይ ፕሬዘንት የሚያደርገው ቦንድ ማለት ነው። 45ኛ ዋት ኢዝ ዘ ዲፍረንስ ቢትዊን ኢንትራሞለኪላር ፎርስ ኤንድ ኢንተርሞለኪላር ፎርስ ይለናል። 45ኛ ጥያቄ ደግሞ ቢ ላይ ያለው መልስ ነው እና ኢንትራ ማለት ዊዝን ሞለኪል ነው አይደል? ኢንተር የሚለው ደግሞ ቢትዊን ሞለኪልስ የሚለውን ነገር ነው የሚነግረን ማለት ነው። ዊዝን ሞለኪል ኤንድ ቢትዊን ሞለኪል የሚለውን ነው። ኢንተር ሲሆን ቢትዊን፣ ኢንትራ ሲሆን ደግሞ ዊዚን ወይም ውስጥ ላይ እና መካከላቸው ላይ የሚለውን ሀሳብ ነው የሚያወራልን። 46ኛው ዋት ኢንተርሞለኪላር ፎርስ ይለናል። ከላይ ካየ ነው ማለት ነው። ኢንተርሞለኪላር ሲሆን ምንድን ነው ያለው? ቢትዊን አይደል ያለው?
ያን የሚያወራልን ማለት ነው። ሰው ከነዚህ እዚህ ጋር ካለው አንጻር ደግሞ ፎርስ ቢትዊን አተም የሚለው ትክክለኛ ቢ ላይ ያለው መልሳችን ትክክለኛ የሚሆን ዊዚን የሚለው ኤ ላይ የሚሆነው ደግሞ ኢንትራሞለኪላር ፎርስ የሚለውን የሚነግረን ይሆናል። which type of molecules primarily experience London dispersion force ለንደን ዲስፐርሽን ፎርስ የሚባለው ኤክስፒሪየንስ የሚያደርጉት ፕራይመርሊ የቶች ናቸው። ሰው ነን ፖላር ሞለኪሎች ናቸው አይደለ? ነን ፖላር ሞለኪሎች ናቸው እነዚህ ለንደን ዲስፐርሽን ፎርስ የሚባለውን ኤክስፒሪየንስ የሚያደርጉት ወይም የሚካሄድባቸው እና እነዚህ ለንደን ዲስፐርሽን ፎርስ የሚባሉት ምንድን ናቸው? ቴምፖራሪ አትራክሽን ናቸው። በምን መካከል ኦከር የሚያደርጉ በሁሉም ሞለኪውሎች መካከል ኦከር የሚያደርጉ ቴምፖራሪ የሆኑ አትራክሽኖች ፑሎች ናቸው ማለት ነውና እነዚህ ኦንሊ ምንድን ናቸው? ኢንተርሞለኪላር ፎርስ ላይ ነው ፕሬዘንት የሚያደርጉት እና በነን ፖላር ሞለኪውሎች ላይ ፕሬዘንት የሚያደርጉ ኢንተርሞለኪላር ፎርሶች ናቸው። በአቶ ምንድነው በዊክ የሆኑ እንትኖች ቴምፖራሪ የሆኑ አትራክሽኖች ይሆናሉ ማለት ነው። በምን ላይ ፕሬዘንት የሚያደርጉ ነን ፖላር ሞለኪውሎች ላይ ፕሬዘንት የሚያደርጉ ናቸው ማለት ነው። እነዚህ ለንደን ዲስፐርሽን ፎርስ የምንላቸው አትራክሽኖች ወይም ፑሎች። ሶ ትክክለኛ መልሳችን የሚሆነው ይሄ ነን ፖላር ሲ ላይ ያለው ይሆናል። ዋት ኢዝ ዘ ሞለኪላር ግራቪቲ ኦፍ ካርበን ዳይኦክሳይድ ነው። ጂኦሜትሪ ኦፍ ካርበን ዳይኦክሳይድ ነው የሚለን። ሞለኪላር ጂኦሜትሪው ምንድን ነው? ከነዚህ መካከል ከተሰጡት እንትኖች መካከል ሞለኪላር ጂኦሜትሪው ምንድን ነው የሚለን። ሰው ይሄ ሊኒየር ነው አይደል የሚሆነው? ሊኒየር ነው ሞለኪላር ጂኦሜትሪ የሚሆነው ሊኒየር ነው እና ካርበን ምንድን ነው? ይሄ ደብል ቦንድ ነው አይደለ? ከኦክሲጅን ጋር ምን አድርጓል? ከቱ ኦክሲጅኖች ጋር በደብል ቦንድ አድርጓል ማለት ነው እና ምን አለው ሎን ፔር ምንም የለውም ማለት ነው እና ሴንትራል ካርበን አተሙ ላይ ምንም አይነት ሎን ፔር የለውም። ሰው ሊኒየር ነው። ሎን ፔር ስለሌለው ሊኒየር ነው የምንለው። ይሄ ሞለኪላር ጂኦሜትሪ ነው። የካርበን ዳይኦክሳይድ ሞለኪላር ጂኦሜትሪ የሚሆን ይሆናል። ሃው መኒ ሎን ፔርስ ኦፍ ኤሌክትሮን አር ዜር አራውንድ ሴንትራል አተም ኢን ሞለኪል ዊዝን ኢትስ ፎርሙላ ሶ ቢ ነው የሚሆነው። ምክንያቱም ይሄ ኢ ምን ነው ሪፕሬዘንት የሚያደርገው ነምበር ኦፍ ሎን ፔሮቹ ነው። ነምበር ኦፍ ሎን ፔሮቹ ነው። ሴንትራል አተሙ ላይ ያሉትን ነምበር ኦፍ ሎን ፔሮች ሪፕሬዘንት የሚያደርግ ይሆናል ይህ ማለት ነው። ሶ ኢት ኢዝ 2 የሚሆን ይሆናል ማለት ነው። 2 ነው ትክክለኛ መልሳችን የሚሆነው ለዚህኛው ቢ ላይ ያለው መልሳችን። 50ኛው ዋት ታይፕ ኦፍ ኦቨርላፕ ፎርምስ ትሪፕል ቦንድን ፎርም የሚያደርገው ኦቨርላፕ ምን አይነት ኦቨርላፕ ነው? ሶ 1 ሲግማ ኤንድ 2 ፓይ ኦቨርላፖች ናቸው ትሪፕል ቦንድን ፎርም የሚያደርጉት ኦቨርላፖች ማለት ነው እና 51 ደግሞ ዋት አር አንቲቦንዲንግ ሞለኪላር ኦርቢታልስ ይለናል። አንቲቦንዲንግ ሞለኪላር ኦርቢታሎች ምንድናቸው ነው ሀሳቡ። ሰው እነሱ ምንድናቸው? ሞለኪላር ኦርቢታል ዊዝ ሃየር ኤነርጂ ዛን ከአቶሚክ ኦርቢታሎች ማለት ነው። ከአቶሚክ ኦርቢታሎች ይልቅ ሃየር ኢነርጂ ያላቸው ናቸው የሚለው ትክክለኛ መልሳችን የሚሆን ይሆናል። ይህ ጥያቄ ደግሞ 52ኛ which of the following statement is true ነው የሚለን። ሰው ሞለኪላር ኦርቢታል ቲዮሪ ኢዝ ኤክስቴንሽን ኦፍ ቫለንስ ቦንድ ቲዮሪ። የቫለንስ ቦንድ ቲዮሪ ምንድን ነው? ሰፋ ተደርጎ የመጣ ነው። ይሄ ሞለኪላር ኦርቢታል ቲዮሪ የምንለው ይሄ ነው ትሩ የሚሆነው። 52ኛም ትሩ የሚሆነው ይሄ ነው። 53ኛ which hybrid orbital allows molecule to have 109.5 ዲግሪ ቦንድ አንግል እንዲኖረው የሚያደርገው የትኛው ነው የሚለን። ይሄ 53ኛም ደግሞ ሲ ላይ ያለው sp3 ይሆናል ማለት ነው እና sp3 ነው እና sp የምንላቸው sp ብቻቸውን 180 ዲግሪ ይኖራቸዋል። sp2ዎች 120 ዲግሪ ይኖራቸዋል። dsp3ዎች ከ90 እስከ 120 ዲግሪ የሚኖራቸው ይሆናል ማለት ነው። ከ90 እስከ 120 ሰው እነዚህ 109 የምንለው ደግሞ የቱ ጋር ነው ያለው ማለት ነው? እዚህ ጋር ነው ያለው ማለት ነው። እዚህ ጋር sp3 ላይ የሚሆን ይሆናል ማለት ነው። sp3 ትክክለኛ መልሳችን የሚሆን ይሆናል። what is shape associated with molecular having dsp2 hybridization ይለናል። ይሄኛው 54ኛ ጥያቄያችን ደግሞ 54ኛ ጥያቄያችን ደግሞ የሚሆነው ስኩዌር ፕላናር የሚለው ነው። ሼፓቸው ምንድነው የሚሆነው? ስኩዌር ፕላናር የሚሆን ይሆናል ማለት ነው። እነዚህ dsp2ዎች ስኩዌር ፕላናር የሚል ሼፕ የሚኖራቸው ይሆናል። 55ኛ according to kinetic theory of matter the higher the temperature of the substance the dash ይለናል። ከነዚህ መካከል የትኛው ነው? ሶ ፋስተር ነው የሚሆነው አይደል? ፋስተር the particle moves ምን ቴምፕሬቸሩ ሃይ በሆነ ቁጥር ፓርቲክሉ ሃይ ቴምፕሬቸር ማለት ሲጀመር ሞር ኢነርጂ ማለት ነውና ሞር ኢነርጂ ኦልሶ ሃየር ቬሎሲቲ ማለት ነው። ሃየር ቬሎሲቲ ወይም ሃየር ፋስተር ሙቭ እንደሚያደርጉ ፓርቲክሎች የሚናገር ነው። ሶ እሱ ነው ይሄ ቢ ላይ ያለው ፋስተር the particle moves የሚለው የሚሆን ይሆናል ማለት ነው። 56ኛ the kinetic molecular theory of gases assumes that gas particle ዳሽ ይለናል። 56ኛ ደግሞ ይሄኛው አር ኢንኮንስታንት ናቸው አይደለ? እና ራንደም ሞሽን ላይ ኮንስታንቲን ራንደም ሞሽን ላይ ነው ያሉት ነው። ይሄ ካይኔቲክ ሞለኪላር ቲዮሪ ኦፍ ጋዝ አስዩም የሚያደርገው ይሄን ነው ማለት ነው። ይሄን ነው የሚሆነው ማለት ነው የሚሆነው። ሶ ለዛሬ ፓርት 2 ቪዲዮ
ይህንን ይመስል ነበር። ማንኛውም ያልገባችሁ ጥያቄ ካለ እንደተለመደ እንድታደርሱኝ ዛሬም የምጠይቃችሁ ይሆናል ማለት ነው። ማንኛውም እንደነገርኳችሁ ያልገባችሁ ጥያቄ ካለ ከነዚህ መካከል በደንብ እንዲብራራላችሁ የምትፈልጉት ነገር ካለ በኮመንት ሴክሽን ላይ አድርሱኝ። ዲስክሪፕሽን ሴክሽን ላይ ደግሞ ያስቀመጥኩላችሁን ቴሌግራም ቻናላችን ሊንክ አለ። እሱን በመጫን ወደ ቴሌግራማችን እንድትቀላቀሉም ሪኮመንድ አደርጋችኋለሁ። ሰብስክራይብ ያላደረጋችሁ ልጆች እናንተ አሁንም ሰብስክራይብ በማድረግ አበረታቱን። እኛን ላይክ በማድረግ አበረታቱን። ለጓደኞቻችሁ ሼር በማድረግ ለነሱም ይህ ቪዲዮ የመረጃ እንዲደርሳቸው አድርጉ፣ ይጠቅማቸዋል። እንደነገርኳችሁ የሬሚዲያል ይሄ የሞዴል የ2017 ሞዴል ነው አሁን እያየን ያለ ነው። የፓርት 2 ቪዲዮ ነበረ። በሚቀጥሉት ደግሞ ፓርት 3 እና ሌሎቹንም ቪዲዮዎች ይዤላችሁ የሚመጣ ይሆናል። አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናችኋለሁኝ። እስከሚቀጥለው ጊዜ መልካም ጊዜ ይሆንላችሁ። እስከሚቀጥለው ቪዲዮ ይመቻችሁ።